ዛሬ ላሸማግላችሁ እስቲ ትንሽ ላስታርቃችሁ። ከማን ጋር ነው የጣላችሁት? ከማን ጋር ነው የተደባበራችሁት? ያው ስለ ፍቅር ግንኙነት ነው የምናወራው፣ ግን አልናፈቀችም አልናፈቀሽም? ታረቁ በሚል ሀሳብ ነው ዛሬ ማወራችሁ። አዎ ታረቁ። አልተለመደም አይደል? ዛሬ ላስታርቃችሁ ነው የመጣሁት። እስቲ ልጠይቃችሁ። አሁን የምጠይቃችሁ ጥያቄ ከልባችሁ ናችሁ እንድትመልሱልኝ ነው የምፈልገው። ከነፍሳችሁ ውስጣችሁ ያለው ስሜት አውጣችሁ። አፍቅረሽ ታውቂያለሽ? አፍቅረህ ታውቃለህ? አንቺስ አፍቅረሽ ታውቂያለሽ? እቺም እዚህ ምድር ላይ አፍቅሬ አላቅም የሚል ሰው ካለ እኔ ያ ሰውዬ ያቺ ሴት ምንድነው ልብ የሚባል ነገር የላችሁም ነው የምላችሁ። እንደው ዝም ብላችሁ በደመ ነፍስ ነው የኖራችሁ ያላችሁት ነው የምላችሁ። መቼም በህይወታችሁ የሆነ ወንድ አይተሽ ዋው ብለሽ ልብሽ ደንግጦልታል አይደለ? አንተም አይተህ በጣም የወደድካት በጣም የተመቸች ሴት ትኖራለች። ከዛ ያው ነገሮችን በጊዜ ሂደት ቀጥላችሁ አይታችሁ አብራችሁ ሆናችሁ ድንገት ተጣላችሁ ባለመስማማት እና ያው የሰው ልጅ ባህሪ ደግሞ ከባድ አይደለ? አንዳንድ ጊዜ እኛ ሰዎች እልህኞች ነን። እውነቴን እኮ ነው የምላችሁ። ፍቅር ላይ ራሱ ሆነን ተጣልተን ተቀያይመን በቃ እሱ ይቅርታ ይጠይቀኝ፣ እሱ ይቅርታ ይጠይቀኝ፣ እኔ አይደለም ያጠፋሁት እሷ ነች ያጠፋችው፣ እሱ ነው ያጠፋው ምናምን ብቻ ብዙ ሪዝኖች አሉ። የሆነ ሚዘን ነገር አለና ዛሬ ስለዛ ነገር ነው የማወራችሁ። እስቲ ልጠይቅሽ፣ አታፈቅሪው? አታፈቅራት? ታፈቅሪዋለሽ አይደል? ታፈቅራታለህ አይደል? ያጋጫችሁ ነገር እኮ ይሄኔ በጣም ከባድ ነገር ላይሆን ይችላል። ማለት ምንድነው? ይቅርታ የማይደረግ ጥፋት አለ እዚህ ምድር ላይ? ይቅርታ ሊደረግለት የማይችል ጥፋት? በዚህ አጋጣሚ አንድ ነገር ልንገራችሁ። አሁን ይቅርታ አድርጉለት፣ ይቅርታ አድርግላት፣ ይቅርታ አድርጊለት ምናምን ብዬ ስላችሁ አንዳንዶች ከሱ ጋማ መሆን የለብሽም ከሷ ጋማ መሆን የለብህም፣ እንዴት እንደዚህ አርጋ እንዲህ ብሎሽ በዚህ ወጥቶ በዚህ ገብቶ ምናምን ተዋቸው። እነዛን ሰዎች በእናንተ ህይወት ላይ እናንተ ብቻ ወስኑ እና እነዛ ሰዎች ከእናንተ ጋር አይኖሩ። የምሬ ነው የምላችሁ። ይህን ስላችሁ ያው የጥፋት አይነት አለ። በጣም ይቅርታ አይደለም ሌላ ነገር ሁሉ ሌላ ቅጣት ሁሉ የሚያስፈልገው አይነት ጥፋት ያጠፋ ሰው ሊኖር ይችላል። ግን ተሸነፉ። አንዳንዴ በቃ ዝቅ ማለት መልመድ መቻል በራሱ ትልቅ ነገር ነው። እውነቴን ነው የምላችሁ። እኔ በህይወቴ ላይ አንዳንዴ ከማፈቅራት ሴት ጋር በነበርኩበት ጊዜ እልህኛ ነበረች በሰዓቱ እሷ ማለት ነው። እና እኔ እልህኛ አይደለሁም እውነት ለመናገር፣ እሷ ግን እልህኛ ነች። ከዛ አጥፍታህ ራሱ አጥፍተሻል ስላት አዎ ትላለች፣ ታምናለች እኮ። ኦኬ ምንድነው ይሄ ነገር መደረግ ነበረበት እላታለሁ። አይ የለበትም። ታዲያ ለምንድን ነው ይቅርታ ማጠየቅ ስላት እሺ በቃ ይቅርታ ምናምን አለ፣ የሆነ ማንነት አለ በቃ የሚይዝ ምናምን። ምናልባት እናንተ ጋር ምን ካጋጠማችሁ አላውቅም። ሴቶች አንዳንዶች እንዲህ ናቸው፣ እልህኛ በቃ እኔ አላጠፋው እሱ ነው ያጠፋው፣ እሱ እንዲህ ባያደርግ ኖሮ እኔ እንዲህ አላደርግም ነበር። እሱ እኮ ባለማስተዋል ሊሆን ይችላል ያጠፋው፣ በእርግጥ አውቆም ሊሆን ይችላል ያጠፋው ምናምን። ግንስ በቃ መቶ ራሱ ይቅርታ ይጠይቀኝ፣ መቶ ራሱ ምናምን። ተው በቃ ተው። ይቅርታ መጠየቅ ትልቅ ነገር ነው። የእውነቴን ነው የምላችሁ። የምታፈቅሩትን ሰው ታድናላችሁ፣ ታተርፋላችሁ። ይቅርታ ሳትጠያየቁ በመሃል ተኮራርፋችሁ የምታሳልፉት ጊዜ እልህ ነው የሚጨምርባችሁ። በመካከላችሁ ክፍተት ምን የሚባል አባባል አለ መሰላችሁ? መጽሐፍ ቅዱስ ላይ ተቆጡ ግን በቁጣችሁ ፀሐይ አይግባ ይላል። አይደር አንዳንድ ጉዳዮች በቃ ታሳድሩት። ባደረ ቁጥር የሆነ የመረቀዘ ምናምን ነው የሚሄደው። ጥሩ አይደለም። በቃ ቁስሉ በግለቱ በዛ ሰዓት ላይ በእርግጥ ሰው ሲጋጭ ትንሽ ረፍት ማድረጉ ትልቅ ነገር ነው። ትንሽ ቆም ተረጋግቶ እንዲያስብ ሊያደርገው ይችላል። አንዳንድ ጉዳዮች ላይ ግን መረጋጋት ራሱ የሌለባቸው ማደር የሌለበት ጉዳይ አለ። ከፍቅረኛሽ ጋር ተጣልተሻል፣ ከፍቅረኛ ጋር ተጣልተሃል፣ ተደባብራችኋል አይደለ? ጥያቄው የተጣላችሁበት መጣላት በመካከላችሁ ካለው ፍቅር ይበልጣል ወይ ነው። ላሸማግላችሁ ነው ዛሬ የመጣሁት። እሺ ላስታርቃችሁ እስቲ ዛሬ የምትችሉ ሰዎች ካላችሁ መጨረሻ ላይ ለዛ ለመታረቅ ለምትፈልጉት ሰው እንደ መልእክት ነው ማስቀምጥላችሁ መልእክት ይኖራል። ቆርጣችሁ ለዛ ሰው ልትልኩለት ትችላላችሁ። በቃ መታረቅ እንደምትፈልጉ በቃ ይበቃል አይነት ነገር ትንሽ አጠር ያለች የ15 ሰከንድ 30 ሰከንድ ንግግር አደርግላችኋለሁ። መጨረሻ ላይ ነው የምሰራው ቪዲዮ እሱን ማለት ነው። እዚሁ ቪዲዮ ላይ መጨረሻ ላይ ስለምሰራው ይሄን ቪዲዮ ጨርሱትና ቁርጥ አድርጋችሁ ዳውንሎድ አድርጋችሁት ማለት ነው ትልኩለታላችሁ ለዛ ሰው። ወይ ደግሞ ካልሆነ እኔው ራሴ ቆርጬ አስቀምጥላችሁ ይሆናል። ብቻ ተከታተሉኝ። እልህ ይበቃል። በቃ አለቀ። ተወጇለሽ አይደለ?
ታፈቅራታለህ አይደለ? ታፈቅሪዋለሽ አይደል? አልተግባባችሁም። እሷ አጠፋ ወይስ እሷ ነች ያጠፋችሁ? አሳዘነችህ? አሳዘነሽ? በደለችህ? በደለሽ? እኮ ልጠይቃችሁ። አንተ እሷን ከምታፈቅርበት ይበልጣል የሷ በደል? ልብሽ ውስጥ ካለው ፍቅር ይበልጣል የሱ በደል? ከሱ ጋር መኖር አትፈልጊም? ከሷ ጋር መኖር አትፈልግም? የልጆችህ እናት እንድትሆን አትፈልግም? የልጆችሽ አባት እንዲሆን አትፈልጊም? እባክሽ ይቅርታ አድርጊላት። በቃ ይቅርታ አድርጊላት። ታዩ እኛ ሰዎች እንደነገርኳችሁ ነው። እልህ አለብን፣ አልሸነፍ ባይነት፣ ግትርነት ምናምን አይጠቅሙም። እነዚህ ነገሮች ማንንም አልጠቀመም፣ ጎድቷል፣ ለማንም አልጠቀመም። ስለዚህ እባካችሁ በቃ ዛሬ እስቲ ደውይለት። አትሞቺም። ምን ክብሬ ምናምን ታዩ እንዴ? የምታፈቅሩት ሰው ጋር ክብሬ እንዴ? አምላክ ሆኖ ሳለ አይደል እንዴ የሚለው የባሪያን መልክ ያዘ የሚለው መጽሐፍ ቅዱስ። እኛን ለማዳን እኮ ነው ሰው ነው። ምን እንጂ ሰው የመሆን ጥማት ኖሮበት ነው እንዴ? አምላክ ሆኖ ሳለ እንግዲህ እኔ በማምነው ክርስትና እምነት ውስጥ ባለውበት እንግዲህ አላውቅም። ሙስሊሞች ይሄ እምነቱ ምናምን ሳይሆን ኮንቴክስቱን ተረዱት። በቃ አምላክ ሆኖ ሳለ ክብሩን እንደመቀማት ሳይቆጥር የባሪያን መልክ ያዘ ይላል። ለምን? ለፍቅር ሲል፣ እኛን ለማዳን ሲል። ፍቅር ከሆነ መውረድ ብትዋረጂስ ምንድነው? ክብርሽ ነው ዝቅ የሚለው? ባልሽ ሊሆን የሚሆነው ሰው እኮ ነው የምታተርፊው። ሚስትህ የምትሆንን ሴት ነው የምታተርፈው። ሰንበዲ ተው። አንዳንድ ሰዎች ተውሽ ይሉኝታ እንዳይዛችሁ። አሁን ከሱ ጋር ብስማማ ከሷ ጋር ብስማማ እንትና ምን ይለኛል፣ እነሱ ምን ይሉኛል። እነሱ እዛ ሄደው የፈለጉበት እንደፈለጉ መሆን ይችላሉ። ምን አገባቸው ባንቺ ህይወት? ምን አገባቸው ባንተ ህይወት? አንዳንዶች እኮ እያፈቀሩ እየወደዱ ለነዛ ሰዎች ቦታ እያላቸው ገና ለገና ሰው ምን ይለኛል በሚል መታረቅ የሚፈሩ ሰዎች ይፈልጋሉ እኮ። ግን እንዴት እንዲያርጎሽ እንዴት እንደዚህ አድርጋ ምናምን። ኧረ ተዋቸው እነዛ ሰዎች። የእናንተን ህይወት እነዛ እኮ አይኖርላችሁም። የእናንተን ህይወት የምትኖሩት እናንተው ራሳችሁ ናችሁ። ስለዚህ ተው በቃ ተዋቸው። እውነት ተዋቸው። በኔ ሆንባችሁ ታፈቅሩ። አሁን ጥያቄው መጠየቅሽን ብቻ መልሽ። ታፈቅሪዋለሽ? ታፈቅራታለህ? ይቅርታ ጠይቃት። ይቅርታ ጠይቅ። ምናልባት ተበሳጭቶብሽ ተናዶብሽ ሊሆን ይችላል። አናደሽው ምንድነው በቃ አበሳጭታት ምናምን ሊሆን ይችላል። አዝናብህ ግን በቃ ይቅርታ የኔ ፍቅር በላት። የኔ ቆንጆ፣ የኔ ውድ፣ የኔ እናት፣ ህይወቴ ይቅር በይኝ። አሳዝኜሻለሁ። ከባድ አይደለም እኮ በቃ ካንቺ አይበልጥብኝም። እኔ አጥፍቻለሁ። እኔ ዝቅ ልበል። ይቅርታ አድርጊልኝ። በቃ አብረን እንሆን በላት። አንቺም በይው፣ አባቴ በይው። እንዴ ምንድነው የምትሉት? አባቴ፣ የኔ ባል ምናምን ህይወቴ እንደዚህ በይው እንጂ በቃ ይቅርታ ካንተ አይበልጥብኝም። እኔ አጥፍቻለሁ። እኔ በጣም ነው ማፈቅር፣ በጣም ነው የምወደው፣ ግን ይቅር በለኝ ብለሽ ንገሪው። የማይሸነፍ ልብ የለም። የእውነት ሊነጫነጩባችሁ ይችላሉ። ተስፋ አስቆራጭ ንግግር ሊናገሯችሁ ይችላሉ። ግን በቃ ደጅ ጥኑ አንዳንድ ጉዳዮች ላይ ዛሬ በቃ ይቅርታ እንደዚህ አይደለ። ምናልባት ያጠፋችሁ ጥፋት እኮ ይቅር ላያስብል ይችላል። ግን በቃ ሞክሩ። ቢያንስ የእናንተን አቅም ሞክሩ። በቃ ይቅር በለኝ። ይቅርታ ትልቅ አቅም አለ። አሁን ከዚህ በኋላ የምናገረውን ንግግር ቆርጣችሁ ከፈለጋችሁ ላኩላችሁ። እናንተ ማለት ከከበዳችሁ ነው ይቅርታ ጠይቅላችኋለሁ። በእናንተ መካከል ገብቼ ማለት ነው። ተዘጋጃችሁ? ወይ ቁረጡት ወይ አስተካክሉት፣ የሆነ ነገር አድርጉት ብቻ። እሺ ይቅርታ። ሰላም ጤና ይስጥልኝ። ይሄ ቪዲዮ የደረሰህ ወንድም እህት፣ ይሄን ቪዲዮ የላከልህ ሰው የላከችልህ ወይም ደግሞ የላከልሽ የመጀመሪያ እጅግ በጣም እንደሚያፈቅርሽ እጅግ በጣም እንደምታፈቅረህ ሊነግርሽ ይፈልጋል። በመካከላችሁ ጥል እንደተፈጠረ ገብቶኛል፣ እኔ ተረድቼዋለሁ። ግን በመካከላችሁ የተፈጠረው ጥል ቢያስደብርም ቢያምም ቢያቆስልም ነገር ግን ደግሞ መለየት አይፈልጉም ከእናንተ። ልታጣ አትፈልግም፣ ሊያጣሽ አይፈልግም። ስለዚህ እባክሽ ይህን ቪዲዮ የላከልህ ሰው የላከልኝ ሰው ከአንቺ ጋር መታረቅ ይፈልጋል፣ ከአንተ ጋር መታረቅ ትፈልጋለች። እና እባክህ ታፈቅራታለህ፣ ትወዳታለህ፣ ትወጂዋለሽ፣ ታፈቅሪዋለሽ። ለሱ ስሜት ካላችሁ ይሄን ቪዲዮ ለላከላችሁ ሰው ስሜት ካላችሁ ይቅርታውን ተቀበሉት። እኔ በመካከላችሁ ገብቼ እያሸማገልኩ ነው እና ፕሊዝ እንደ ትልቅ ሰው በቃ ይቅር ተባባሉ። ቀጥሉ። እስቲ አብራችሁ ስትተዋወቁ የነበረውን ጊዜ አስቡ። ያኔ ወድሃለሁ ወድሻለሁ የተባባላችሁበትን ጊዜ አስቡ። አፈቅርሃለሁ አፈቅርሻለሁ፣ ካላንቺ ህይወት የለኝም፣ ካላንተ ህይወት የለኝም የተባባላችሁበትን ጊዜ አስቡት። አብራችሁ ያሳለፋችኋቸውን ጊዜያቶች፣ የነበሯችሁን ፎቶዎች፣ ቪዲዮዎች፣ ብዙ ነገሮች አስተውሉ። ዛሬ በመካከላችሁ የማይሆን ነገር ተፈጥሮ አዝናችሁ ሊሆን ይችላል።
ዛሬ ግን እንደ ታላቅ ወንድምም እንደ አሸማጋይም ሆኜ መጥቻለሁ። ይህ ወንድም ይህን ቪዲዮ ይላከልሽ ይህን ቪዲዮ ላከችልህ እህት ይቅርታ እየጠየቁ ነው ከልባቸው ሆነው። በቃ አጥፍቻለሁ፣ ታስፈልገኛለህ፣ ለህይወቴ ታስፈልገኛለሽ እያለች ነው ያለው። እየተማጸነች ነው የምትገኘው። እና ባካችሁ ይቅርታ አድርጉላቸው። አብራችሁ ቀጥሉ። ከእናንተ ጋር መሆን ይፈልጋሉ፣ አብረው መሆን ይፈልጋሉ። ሊያጧችሁ አይፈልጉም። በዚች ከንቱና አጭር በሆነች ዓለም ላይ ከእናንተ ጋር ሆኖ ደስተኛ ህይወትን መኖር ይፈልጋሉ። እና ባካችሁ ይቅር በሏቸው። ይቅርታችሁን አሳውቋቸው። በውስጥ ኢንቦክስ ጻፉላቸው፣ ተላላኩ። ይቅርታሽን ተቀብያለሁ፣ ይቅርታን ተቀብያለሁ፣ እኔም እወድሃለሁ፣ እኔም አፈቅርሻለሁ፣ ካንቺ አይበልጥብኝም ተባባሉ። ጠላታችሁ እርር ይበል። እናንተ ተስማሙ። ሰዎችን ተዋቸው። እኔ ከነሱ ጋር እነሱ ከሷ ጋር ብታረቅ እንትና ምን ይሉኛል? እነሱን ተዋቸው። በእናንተ መካከል ማንም አይግባ። በቃ ይበቃል። እስካሁን የተኮራረፋችሁት ይበቃል። አሁን ተስማሙ። አሁን ይቅር ተባባሉ።